ግለሰቦች ተአምር ሰርተዋል። ኢትዮጵያ ውስጥ ጥቂት ግለሰቦች መገመት ከሚቻል በላይ ብሔራዊነትን፣ አርበኝነትን አስተምረዋል፣ አስጨብጠዋል። ለምሳሌ ጸጋዬ ገብረመድህን ብዙ የጻፈ ፈላስፋ ነው። ግን ጴጥሮስን በሚመለከት ያችን ሰዓት ብሎ የጻፈው በኋላም ቲያትር የሆነው ጴጥሮስ ለኢትዮጵያ ፍሪደም ተሰውተዋል፣ ተገለዋል ከሚለው ታሪክ በላይ ምስል በሚመስል መንገድ በሚያሳይ መንገድ ያንን ጀብድ ያንን ጀግንነት አጉልቶ ያሳየው ጸጋዬ ገብረመድህን ነው። ጸጋዬ ባይጽፈው ኖሮ አንድ አባት ኢትዮጵያን ወደው ተሰውተዋል ከሚል ያለፈ ታሪክ አልነበረውም። ሰውየው ግን በምስል ቀርጾ ሲያሳየን ብዙዎቻችን ውስጥ የዛ ጀግንነት የዛ አርበኝነት ነገር ጎልቶ እንዲታይ አድርጓል። ብዙ ነው የሰራው። አንዷን ለመግለጽ ያክል ነው። ሐዲስ ዓለማየሁ ብዙዎቻችሁ የምታውቁት ፍቅር እስከ መቃብር፣ የልምዣት፣ ወንጀለኛው ዳኛ በሚል የፊክሽን ስራዎቻቸው ነው። ግን ይሄ ብቻ አይደለም። በኋላ አምባሳደር ሲሆኑ መንግስት አስተዳደሩ ጽፈው ነበር። መንግስት እንዴት መሆን እንዳለበት ፖለቲካል አድሚኒስትሬሽናል ሀሳብ ያለው መጽሐፍ ጽፈው ነበር። በፊክሽን ስራዎቻቸውም ብዙ አስተምረዋል፣ ብዙ ተናግረዋል። ከዛም አልፈው የመንግስት ቅርጽ ምን መሆን እንዳለበት በጽሁፍ አስቀምጠዋል። አርበኛ ናቸው። ብቻቸውን አንድ ሰው አሁን ካሉት ችግር ጨማቂና ውጊያ ጨማቂ ተናጋሪዎች አንጻር ስታዩ በጣም የጎላ ስብዕና አላቸው፣ የጎላ ማንነት አላቸው። አባተ መኩሪያ ቲያትር ነው የሚያዘጋጀው። የአድዋን ጦርነት አባተ መኩሪያ በቲያትር ባይሰራው ኖሮ ከጥሪው እስከ ድሉ ያለውን ነገር ብዙዎቻችን መገንዘብ እንቸገራለን። አድዋን አስመስሎ በቲያትር ያቀረበው አባተ መኩሪያ ነው። ብዙዎቻችን ውስጥ በምስል ተቀርጾ እንዲቆይ ያደረገው ከበደ ሚካኤል በተለይ ሳይንስን ቴክኖሎጂን ኢትዮጵያን እንደ ጃፓን ለማስመሰል የጻፏቸው ጽሁፎች ዛሬም ያስተምማሉ። እንኳን ያኔ አስፕሬሽናቸው የዓለም ሎሬት አፈወርቅ ተክሌን ብትወስዱ በስዕል የምታውቁት ታሪክ ነው። አሊ ቢራ በአንድነት እጅግ አስደማሚ የሆኑ ከአንድ ሰው በላይ የሆኑ ስራዎች ሰርቷል። ከአንድ አርቲስት በላይ የተሰጠህ ገብቶ ሲዝንህ ገብቶ በእምነት ብትሰራ ልክ እንደነዚህ ሰዎች የአርበኝነት ምሳሌ ሆነ ብሔራዊነትን የምትገነባ ሀገር የምታጸና መሆን ትችላለህ። ባይሆንስ ተባሉ፣ ተጠባደቡ፣ ተሰዳደቡ እያልክ ደግሞ አሁን እንዳሉ መሆን ትችላለህ። ምርጫው ያንተ ነው። እነዚህን ደግሞ እንመልከት። አርበኞች ናቸው። ምሩጽ ይፍጠር፣ ኃይሌ፣ ቀነኒሳ፣ ደራርቱ። እነዚህ ሰዎች ከሰፈራቸው፣ ከብሔራቸው፣ ከሀገራቸው አልፎ ለአፍሪካ ኩራት ናቸው። ድንበር የተሻገረ ማንነት አላቸው። ስታዩቸው ብዙ የተለየ አይደለም። የአርሶ አደር ልጆች ናቸው። የሰሩት ጀብድና ተአምር ግን ከሀገር ያልፋል። በአንተ ወረዳ፣ በአንተ ዞን፣ በአንተ ክልል ከሀገር ያለፈ ምሳሌ ቢኖር ሰው ባይራብ፣ ባይጠማ፣ ባይፈናቀል በስምምነት በፍቅር ቢኖር ሁላችን እንደዚያ ወረዳ፣ እንደዚያ ዞን፣ እንደዚያ ክልል እያልን የምንማርበትን ነገር ትፈጥራለህ ማለት ነው። አርበኝነት ከራስ የተሻገረ ሰዋዊ ማንነት የተላበሰ ለሰው ሁሉ የሚራራ የሚከፈል የሚሰጥ የሚያንጽ የሚያቆም ማለት ነው። ይሄ ብዙ ሀብት ብዙ በጀት አይፈልግም። እነዚህ አርበኞች ናቸው። በጾታ ሴቶች ናቸው። በዩኒፎርም እንደምታዩት የተሸመነ አቡጀዲ ምናምን የለበሱት። መሳሪያ ቁሞ ጠብቀኝ ነው። ሰውነታቸውም ወፈር ወፈር ያለ ነው። የወታደር ቅርጽ የለውም። ጉዳዩ እዚህ ነው። ልባቸው ሙሉ ለሀገራቸው የተሰጠ ነው። ልብሳቸው አይዛቸው፣ ጫማቸው አይዛቸው፣ ጸጉራቸው አይዛቸው፣ ቁሞ ጠብቀኝ አይዛቸው። በልባቸው ብርታትና ጥንካሬ ምክንያት የጸናች ኢትዮጵያን ለማየት ራሳቸውን ለመሰየፍ ለመስጠት የተዘጋጁ ናቸው። አርበኝነት በፕሪኮንዲሽን በተመቸ ጉዳይ ውስጥ ያለ ነገር አይደለም። ሲመች የምታረገው ሲከፋ የምትተወው አይደለም። አንተ ሰው በመሆን የምታረገው ነው። የተፈጠርከው ለማንነጽ፣ ለማልማት፣ ለማሳደግ ከሆነ እሱን ሁን እንጂ አንተ ያልሆንከው ማንነት ሰው አይተህ ከሆንክ ሉዘር ነህ ማለት ነው። ይሄ በሁሉ ይገለጻል። ይሄ የሰላም አርበኝነት ነው። በጋሞ ህዝብ፣
አርባ ምንጭ የተፈጸመ ነው። አይመችም። አካባቢው እኮ ስድብ ላይ ነው፣ ጩኸት ላይ ነው፣ ስሜት ላይ ነው ያለው። ግን ቆራጥ አርበኞች የለም ሰላም ይላሉ። የሰላም አርበኛ ማለት ሲመች ሳይሆን በማይመች ሁኔታ ውስጥ ቆመ ሰላምን መንዛት መስበክ ማለት ነው። ይሄ ሰውዬ ታውቁታላችሁ፣ ካርል ይባላል። ኦስትሪያዊ ጀርመናዊ ሰው ነው። መቼም ለኢትዮጵያውያን የሰራው ተአምር የሚገርም ነው። ከ4 እስከ 5 ሚሊዮን የሚጠጉ ሰዎችን የነካ ሰፋፊ ስራ ሰርቷል። በዘሩ፣ በሃይማኖቱ፣ በከለሩ፣ በምኑ ከኛ ጋር አይመሳሰልም። አስበው ካርል ከጀርመን ወይም ከኦስትሪያ መጥቶ 4 ሚሊዮን ኢትዮጵያ የሚጠቅም ትምህርት ቤት፣ ውሃ፣ ጤና ሲሰራ አንተ የዞን መሪው፣ የወረዳ መሪው፣ የክልል መሪው ምን አደረኩ ከዚህ አንጻር ብለህ ብትጠይቅ የአርበኝነት ትርጉም ይገባሃል። ይሄ በማያገባው ሀገር አቋርጦ መጥቶ ይሄን ሁሉ ተአምር ሲሰራ አንተ ግን ከራስ ክልል ተሻግረህ እዛ ያለው ወንድምህን ለመርዳት ከራስ ዞን ተሻግረህ እዛ ያለ ዞን ለመርዳት የምትቸገር መሆን የለብህም። አርበኝነት ሲተርፍህ አይደለም፣ ሲበቃህ አይደለም፣ ሲመችህ አይደለም፣ ከማይመች ቆርሶ መስጠት ነው። እነዚህ ሁለት ሰዎች ስንት ድሃ፣ ስንት የወደቀ የተሰበረ ሰው እንዳገዙ፣ እንደረዱ፣ እንዳቆሙ፣ እንዳጸኑና እያንዳንዳችን በእነሱ ቦታ ሆነን ብናይ ደግሞ የአርበኝነት ትርጉም ይገባናል። ሲመች ሲደላ አይደለም። የአርበኝነት አዕማዶች 6 ናቸው። መታመን፣ መውደድ፣ መቅናት፣ መሰጠት፣ መጣበቅና መከላከል ናቸው። በእንግሊዝኛ እንዲቀላችሁ ብዬ ዘሳድል ብየዋለሁ። ዘሳድል ማለት ለሀገር ለሕዝብ ታማኝነት ሎያሊቲ ነው። ሀገርና ሕዝብን መውደድ ላቭ ነው። ለሀገር ለሕዝብ መቅናት ዚል ነው። መሰጠት ዲቮሽን ነው። መጣበቅ አታችመንት ነው፣ አታችድ መሆን ነው። ድጋፍ ተከላካይ መሆን ሰፖርት ኤንድ ሴፍ ጋርድ ማለት ነው። ስለዚህ ዘሳድል የሚለው ዚልን ለሀገርና ለሕዝብ ቅናትን፣ ኤስ ደግሞ ሰፖርትን ሴፍ ጋርድ ማድረግን፣ ኤ ደግሞ የአታችድ መሆንን መጣበቅን፣ ዲ ዲቮሽንን፣ ኤል ደግሞ ላቭና ሎያሊቲን ይገልጻል። አዕማዱ እነዚህ ናቸው። እነዚህን ምሰሶዎች የያዘ ሰው ወደ አርበኝነት ማደግ ይችላል።